ከ4 አመት በፊት ሚዲያ ላይ የሆነ ወንድ ተዋወቅኩኝ። ጓደኛዬ፣ ፍቅረኛዬ። ማሻአላ ይሄ ሁሉ አመት ምን ያወራችሁ ነው የምትቆዩት? እና ያወራን መጣን። በመሃል ብሬን እሱ ጋር መላክ ጀመርኩኝ። እዚህ ላይ ነው ነጥቡ። በአጠቃላይ እሱ ጋር ያለኝ ብር የ2 አመት ከ7 ወር እንዴ ፊማ በአጠቃላይ እሱ ጋር የሰራሁበትን የላኩት ብር የ2 አመት ከ7 ወር። አሁን ላይ ለመጣ ነው ስለው ስልኩን ይዞ ጠፋ። ስደውል ስልኩን አይሰራም። በሱ ዘመድም ሆነ ጓደኞቹም ማቀው ሰው የለም። ፎቶ ራሱ ለጥፌ ሚዲያ ላይ ብሬን ተመላሽ እንዳላደርግ የሱ ፎቶ የለኝም። ስናወራ የነበረው ቪዲዮ ኮል ነው። ቤተሰቦቼን ደግሞ እንዳላወራቸው ፈራሁኝ። ምን አገባቸው ቤተሰብ? ብር ስትሰጪ ያማክርሻል ወይ? እና አሁን ምን ማድረግ አለብኝ? አገር ገብቼ ልጁን አፈላልጌ ብሬን ተመላሽ እንዳላረግ እዛ ራሱ ቢሄድ ምንም አይነት ብር እጄ ላይ የለም ወይስ አርፌ ልስራ ስራዬን? እና በጣም ጭንቅ ውስጥ ነኝ እና ምክር እፈልጋለሁ። ይሄ እኮ ምንም ምክር አያስፈልገውም ማለት በቃ ስሪ ዝም ብለሽ። አንቺ አይምሮሽ አይሰራ? ቢያንስ እንደው ፎቶ እንኳን የለም አታውቂው። ማን ይሁን ምን ይሁን አታውቂው። በዛ ላይ ሚዲያ ላይ ያወቅሽ ወንድ የ2 አመት ከ7 ወር የሰራሽበትን ብር እሱ ጋር ልከሻል። ምን ቤተሰብ የለሽም? ለምን ቤተሰብ ጋር ብርሽን አትልኪም? ኖ ወይስ ካንቺ ጋር እንዲቆይ ነው? እኔ አንዳንድ ሴቶች ወንድን በብር መግዛት በቃ የሚመስላቸው የሆነ ወንድ በብር ገዝታችሁ ማስቀመጥ የሚመስላቸው። አሁን አንቺ ለአንቺ ቤት አሁን ብርሽን እሱ ጋር ስለላክሽ ካንቺ ጋር የሚቆየው ብርሽን ፈልጎ ነው በቃ። አይሽ አሁን ብርሽን ስትልኪ ነበር። አሁን አመጣለሁ ስትይ ስልኩን ዘግቶ ላሻለ። ይሄ ምንም ምክር አያስፈልገውም እኮ። እኔ እኮ ምለው ሚዲያ ተጠቃሚ ሆናችሁ ከምትሰሙት ነገር እንኳን አትማሩም ወይ ሴቶች? አንቺ እንደው ሰው እኮ እንደው የ1 ወር የ2 ወር ደሞዝ 50 ሺህ የሆነ ብር ተበላው ይላል። አንቺ እኮ የ2 አመት ከ7 ወር ደሞዝሽ ፎቶ እንኳን የለሽ። ማን ይሁን አታይቂ። ደግሞ ቤተሰቦችሽ ያለሽ ነው እኮ ማፈር እኮ ነው። አሁን ቤተሰቦችሽን የሰራሁበትን ብር ወንድ በላኝ ልትይ ነው? አሁን ይሄ ምንም ምክር አያስፈልጉም። የኢትዮጵያ ህዝብ እኮ ነው ሀቢብቲ ኑሮ ተወዷል። በአሁን ሰዓት ብር ይሁን እንጂ ምንም ነገር ይቀበላል። ከየትም ይምጣ ከየትም ማፊ ሸይ መስሚያ የላቸውም። ምክንያቱም ኑሮ ተወዷል ሀቢብቲ። ይሄ ምንም ምክር አያስፈልጉም። በጣም ነው የምታናዱት እንደዚህ አይነት ሴቶች ማለት ነው የምር። እኔ እንደው ምናልባት ይሄን ራሱ በውስጥ ነው የጻፈችልኝ ልጅቷ። እንደው ምናልባት ትምህርት ይሆናቸዋል ብዬ ነው። አሁን ላይ አንቺ አገር ገብተሽ ብር ከሌለሽ፣ አሁን ወደ ምክሩ ስመጣ አሁን ኢትዮጵያ ገብተሽ የምትንቀሳቀሽበት ወይም ብር ከሌለሽ እና ምን ልታረጊ ነው የምትሄጂው? በዛ ላይ ደግሞ ልጁን እንኳን ፈልጌ ብሬን ተመላሽ አደርጋለሁ የምትይው እኮ የምታውቂው ሰው ሲሆን ቤተሰቡ ወይም ዘመድ የምታውቂው ካለ ብርሽን ወደሱ ጋር ስትልኪ መረጃ ካለሽ፣ ለምሳሌ የልጁ ፎቶ ካለሽ አድራሻው የምታውቂ ከሆነ እንደው እሱም ምናልባት እንደው ልታገኝ ትችያለሽ። እሱ ምናልባት ላይሳካም ይችላል። ግን ደግሞ ምንም አድራሻ ማንነቱን የማታውቂን ተማምነሽ እሱን ተማምነሽ አገር ሄዳለሁ ማለት ስህተት ነው። እና ያለፈ ነገር ምንም በቃ ያለፈ ክረምት ቤት አይሰራም ነው የሚባለው። ስለዚህ አሁንም ከዚህ ልጅ ተምረሽ ስራሽን እየሰራሽ ብርሽን በእጅሽ መያዝ አለብሽ። ካልሆነም ደግሞ ለምታምኛቸው ቤተሰቦችን እንዲያስቀምጡልሽ መላክ አለብሽ። ካልሆነም ደግሞ በእጅሽ ያዢና አገር ገብተሽ የራስሽ የሆነ ነገር ለማድረግ እንትን ማለት አለብሽ። እንግዲህ ምለው ይሄ ነው። ይሄ ሁሉ ጊዜ ምን ያወራ ነው ደግሞ የሚቆየው? ራሷን ልታጠፋ ትላንትና አንዲት ልጅ በማዳም ቤት በረኪና ጠጣች። ክሎሮክስ ጠጣ። ሰዎቹ ሐኪም ቤት ወሰዷት ማለት ነው። በዚህ አጋጣሚ እባካችሁ ይሄንን ቪዲዮ ትዕግስት ካላችሁ እስከ መጨረሻው አዳምጡኝ። በተለይ ኮንትራት ቤት ያላችሁ እህቶች ከኢትዮጵያ ስትመጡ ኮንትራት ቤት ያላችሁ አይደለም፣ አንዳንድ እህቶች በተለይ ጭንቀት ያለባችሁ የአእምሮ ችግር ካለባችሁ አገር ሄዱ ታከሙ፣ ደህና ስትሆኑ ተመልሳችሁ ነው። ኮንትራት ቤት ያላችሁ እህቶች ደግሞ ቤቱ ካልተመቻችሁ ሌላ ቤት ቀይሩ። ያመጧችሁ ኤጀንሲዎች፣ ኤምባሲዎች የማያነሱ ከሆነ ስልክ ጠፍታችሁ ውጡ። ራስ ከማጥፋት ይሻላል። ካልሆነ ደግሞ አገር ሄዱና ተመልሳችሁ ሌላ ቤት ነው፣ ተመልሳችሁ ሌላ አገር ሄዱ። ለምንድነው ራሳችሁን የምታጠፉት? ለምንድነው ራስን ለማጥፋት ይህን ያህል ራሳችሁ ላይ ተስፋ የምትቆርጡት? ከዛሬ ነገ የተሻለ ቀን ነው። የዛሬን ቀን ብቻ ማየት የለባችሁም። ነገ ምን አይነት ህይወት እንደሚኖራችሁ እኮ አታውቁም። እኛ እንቸኩላለን፣ አላህ ግን አይቸኩልም። ምን ልላችሁ ፈልጌ ነው፣ ትላንትና በረኪና የጠጣችዋል ልጅ አሁን እኔ እንደው በዚህ አጋጣሚ ቁጥሯን አስቀምጪ፣ በዛ ቁጥር እሷ የት እንዳለች ማግኘት ይቻላል የምትሉ ካላችሁ ቁጥር አስቀምጥላችኋለሁ። ከመጀመሪያው እስከ መጨረሻው ልንገራችሁ። ልጅቷ መጀመሪያ ከኔ ልብስ አዘዘችኝ። መካ ነው ያለችው። ልብስ አዘዘችኝ። ዛሬ ሊሄድ ደወልን። ትላንትና ሊሄድ እቃው ደወልንላት፣ ልብሱ ማለት ነው።
ሰዋክ ሊመጣ ነው አልኳት። እሺ ችግር የለውም ያምጣዋለች። ከመጣች 3 ወሯ ነው ተያየሩ 3 ወሯ ነው። ከዛ ሰዋኩ ደወለላት፣ የሆነ ቴክስት ላከችለት። ለካስ ጠዋት በረኪና ጠጥታ ሰዎቹ ሐኪም ቤት ወስቷት ነበር። አረብኛ ስለማታውቅ መናገር የምትፈልገው ነገር ጎጉል ላይ ተወርግማለች ለነሱ ልታሳያቸው ማለት ነው። ምንድነው የሚለው? ራስሽን አጥፊ ይለኛል። ሰዎች ሲናገሩኝ አልወድም፣ ጭንቀት አለብኝ የሚል ቴክስት ነው። በረኪና ጠጥታ የገባችበትን ምክንያት ለሰዎቹ ለማስረዳት ያን ጻፈች። ከዛ ደግሞ ለሰዋኪ ላከችለት። ሰዋኩ ደግሞ ራሊያ ልጅቷ እኮ እንደዚህ ብላኛለች ምን ሆና ይሆን ብሎ እሱም ደነገጠ፣ እኔም ደነገጥኩኝ። ቴክስቱ አየሁት፣ ወዲያው ደወልኩላት። ላወጣጣት ፈለኩ፣ አልነገረችኝ ብለኔ አውቄ ልብስን አልፈለግሽም እንዴ? ካልፈለግሽ ችግር የለውም ምናምን ነገር እንዴት ነሽ ምናምን ብዬ አወራኋት። እንድትነግረኝ አልነገረችኝ። ራሴ በቃ የመጣው ይምጣ ብዬ ተናገርኳት። ለምንድን ነው በረኪና ጠጥተሽ ሐኪም ቤት የገባሽው? ለምንድን ነው እንደዚህ? ሰዎችሽ ጥሩ አይደሉም? ችግር አለ? ማግዝሽ ነገር አለ? ምረዳሽ ነገር አለ ምናምን አልኳት ስላት ሰዎቹ በጣም ጥሩ ናቸው። ስለ ሰዎቹ ስታወራ ጥሩነት በዚህ ምድር ላይ እንደዚህ አይነት ሰው አለ ማመን አቃተኝ፣ በጣም መልካም እንደሆኑ። ከዛ በኋላ ግን አንድ ነገር ለሰዎቹ ንገሪያቸው አለችኝ። አረብኛ ምንድን ነው? ከኢትዮጵያ የወሊድ መከላከያ ወስጄ ነበር የመጣሁትና ደም እየፈሰሰኝ ነው። 3 ወሬ ሰላትም አልሰገድኩም እና ሐኪም ቤት እንዲወስዱኝ ንገሪያቸው አለችኝ። የሆነ ግን ስታወራ አይምሯ ልክ አይደለም አንዳንድ ቃላቶቿ። እሺ ብዬ እሺ ሴትዮሽ አምጫት አልኩኝና ሴትዋ የለችም፣ ግን የሴትዋ ጓደኛ አለች፣ ትነግራታለች፣ ንገሪያታለች። እሺ አልኳትኝና ደወልኩላት። በትህትና አወራኋት። ሀቢብቲ እንደዚህ ከሀገር ስትመጣ እንደዚህ ወሰደችው መድኃኒት አለ እና ሐኪም ቤት ውሰዷት እባካችሁ፣ እንደዚህ ችግር ስላለ ምናምን። እሺ አዩኒ ሀቢብቲ ምናምን ብላ አወራችኝ። የሴትዋ ጓደኛ ዘጋሁት ስልኩ። ከዛ ደግሞ በረኪና ጠጣች ጠዋት። ያኔ በቃ ፈራሁኝ፣ የሆነ ነገር በቃ እንዳለ እንትን አለኝ። ከዛ በግማሽ ሰዓት በ60 ደቂቃ ምናምን እደውልላታለሁ። እንዴት ነሽ ደህና ነሽ ምናምን አውቄ እንደ ጓደኛ ቀርቤ። ከዛ ሊያርዱኝ ነው፣ በደቂቃ ውስጥ ሊያርዱኝ ነው፣ ሊገሉኝ ነው፣ እየተመካከሩ ነው ምናምን። እንዴ ማን ነው የሚያርድሽ? ማን ነው የሚገልሽ? አላቅም። ሊያርዱኝ ነው። እነማን ናቸው? አላቅም። ብቻ እየተመካከሩ ነው። እነማን ናቸው ሰዎቹ? እንዴ ከዛ እስቲ ሴቷን አምጫት አልኩኝና መዳም እንዴት ነሽ ምናምን እንደዚህ አሟት እኮ ያኔ ቅድም ለጓደኛዋ እንደነገርኳት ለሷም ነገርኳት። እንደዚህ ያርዱኝ ነው ምናምን የሚለውን ነገር አልነገርኳትም። ያ ብንቲ ያለችኝ ትጉል ያኔ በአረብኛ ምንድን ነው ያለችኝ? ሊያርዱኝ ነው። ጠፋብኝ እንኳ እዚህ ቢላ ሊያርዱኝ ነው እያለች ነው። ማን ነው የሚያርዳት? ይድባህኒ አይዋ በአረብኛ ትጉል ይድባህኒ ሚን ይድባህ ያኔ ማን ነው የሚያርዳት? ሊያርዱኝ ነው ልታርዱኝ ነው እያለች ነው። ማን ነው የሚያርዳት አለች መልሻ ሴትዋ ማለት ነው። እኔ ሳልላት እሷ አለች ሊያርዱኝ ነው እያለች ነው። ማን ነው የሚያርዳት እስቲ ጠይቂያት አለች። ከዛ ይኸውልሽ ሴትዋ ራሱ እኮ እንደዚህ ያለችኝ ማንም የሚያርድሽ ነገር የለም ምናምን ነገር። አይ ጠዋት በረኪና ጠጥቼ ነበረ፣ ለሁሉም ሰው ሞታለች ብሎ ተናግሯል። ሬሳዬ ወደ ኢትዮጵያ ሊልኩት ነው። ዛሬ በቃ ልሞት ነው፣ አድኝኝ፣ ከዚህ ቤት አውጭኝ አልኳት። እሺ አንቺ ምንድን ነው የምትፈልጊው አልኳትኝ። እኔ ፖሊስ ጋር መሄድ ነው። ለምን ፖሊስ ጋር ከምትሄጂ ሴትዋ እኔ ላናግራትና ወደ ሀገር እንድታሳፍርሽ ካልሆነ ቢሮ ወይም ደግሞ መክትብ እንድትወስድሽ ወይም ኤምባሲ ጋር እንድትወስድሽ ላናግራት። ከዛ መልሳ ምን ትላለች? አይ እኔ ኢትዮጵያ መሄድ አልፈልግም፣ እዚህ ቤት ነው የምሰራው። አሁን ሊያርዱኝ ነው አላልሽም? አሁን ሰዎቹ ሊያርዱ ነው እየተነጋገሩ ነው፣ ሊያርዱኝ ነው አላልሽም? ከዛ በደቂቃ ውስጥ ደግሞ አሁን ሊያርዱኝ ነው ስልክ ያወራች ከሴትዋ ጋር በእጃቸው ይደባደባሉ ይሁን እየገፈተረቻት ይሁን በስ አላቅም። ከዛ ለሴትዋ ሀቢብቲ ያልኳት ያኔ ቁርአን የሚቀራ ሰው ካለ እስቲ ቁርአን ቁሩባት ሸክላ ምሽ ሚያ ያኔ ደና አይደለችም አልኳት። ስላት ቁርአን ቀርቼባታለሁኝ ሐረካቷ አለ ሊያርዱኝ ነው ትላለች። ምን እንደሆነ አላቅም። ምግብ ትብላ ተኝ ቢያት፣ ምግብ ቢና ውሃ ጠጪ ተኝ ቢያት፣ እረፍት አድርግ እስቲ። ካልሆነም ደግሞ እኔ ቲኬት እቆርጥላታለሁ ነገ ወደ ቢሮ ወይም ደግሞ ኤምባሲ ወስዳታለሁ። ደቂቃው እየበዛ ነው እንደሚሰለቻቸው አውቃለሁኝ፣ ግን አዳምጡኝ በትዕግስት ማለት ነው። ከዛ አሁን ምግብ ትብላ ውሃ ትጠጣ ትተኛ፣ እረፍት አድርግ፣ 2-3 ቀን እረፍት አድርጋ ካልተሻላት ደና ካልሆነች አገር አሳፍራታለሁ አለችኝ። ከዛ እሺ ብዬ መልሼ ስልክ የተቀባበልኩኝ ለልጅቷ አስረዳታለሁ። ላ አይሆንም አገሬ ትላከኝ። እሺ ሴትዋ ጋር በቃ እሷ ሀገር ሜ ነው የምትፈልገው፣ ትኬት ቁረጭላት እባክሽን፣ ወይም ቢሮ ሰጃት፣ ካልሆነ ደግሞ ኤምባሲው ሰጃት፣ ከቻልሽ ደግሞ ትኬት ቁረጭና ወደ ሀገር አሳፍራት። በቃ እሺ በቃ ነገ ዛሬ ትተኛ፣ ንገሪያት ምግብ ትብላ ትተኛ፣ እኔ ነገ ዛሬ ትኬት እቆርጣለሁ፣ ነገ ሀገሯ ትሄዳለች ብላ አለችኝ። ለልጅቷ በቃ አሁን አንቺ ምግብ ቢ ተኚ፣ በርሽን ዘግተሽ ነገ ወደ ሀገር ይልኩሻል ብዬ እላታለሁኝ። አገር መሄድ አልፈልግም መልሳ። እኔ ኢትዮጵያ መሄድ አልፈልግም። አንዴ ኢትዮጵያ ሄዳለሁ፣ አንዴ አልፈልግም።
እሺ ምንድነው የምትፈልጊው አንቺ? ፖሊስ ጋር ምን ልታረጊ? ፖሊስ ጋር እነሱ ቃውቄ ደግሞ እነሱ ጋር ገዥ እኮ ሊያስሩሽ ይችላሉ። 19 ዓመቴ ነው። ከፈለጉ ያስሩኝ፣ ደግሞ ማያስሩኝም። እኔ 19 ዓመቴ ነው። በቃ ልጅቷ ደህና አይደለችም። ብቻ ለምን እንደሆነ አላቅም። ከትንሽ ደቂቃ በኋላ ስደውልላት ወጣች ከቤቱ። አውጥቶ ጣሏት መሰለኝ አላቅም። ሰዎቹ ታክሲ ምናምን እንደዚህ መኪና ሲያልፍ ምናምን ይሰማል። የት ነሽ አሁን ስላት አውጥቶኛል፣ እኔ ውጭ ወጥቻለሁ አለች። የት? መንገድ ላይ። ምን ልታረጊ? በቃ እኔ ወጥቻለሁ፣ ሰዎቹም እዚህ አምጥቶኛል። ሄዱ። ሰዎቹስ ቤታቸው ሄደዋል። እሺ ፓስፖርት ይዘሻል? አልያዝኩም። ቢጋማ ይዘሻል? አልያዝኩም። ያ አላህ። እሺ አሁን የት ነው ያለሽው? አላቅም። በስዴ ዝም ብዬ እየሄድኩ ነው። ወደ ጅዛን ነው የሚሄደው አለች። ጅዛን ምን ልታረጊ ነው ሀቢብቲ? ከመካ ጅዛን እኮ ብዙ ሰዓት ነው። የሆነ ቦታ ቁጭ በይና እኔ ሰው ላፈላልግ፣ እዛ የሚያወጣኝ ሰው ቪዲዮ ልሰራለሁኝ። እዛ ያሉት መጥተው ያወጡሻል። ወይ ወንድም ደግሞ አላት። እሺ የወንድምሽ ቁጥር ስጭኝ። ወንድሜ ቁጥር አልሰጥም አለች። ዘመዶች አሉሽ? አዎ። እሺ የዘመዶችሽ ቁጥር ስጭኝ። አልሰጥም። ህመም ላይ ናት። ዘመዶችም ቁጥር አልሰጥም፣ አላቃቸውም። ቤተሰቦችሽ እኮ ይጨናነቃሉ። ቤተሰቦች ያውቃሉ፣ ጸባይን ያውቃሉ። ስትናገር ህመሟ ያውቃሉ እነሱ ጸባይ። ጠይብሽ በትህትና እያወራው ለወንድምሽን ቁጥር ስጭኝ። አልሰጥም። የዘመድ ቁጥር ስጭኝ። አልሰጥም። ምን ላድርግ? ጭንቀት በቃ ቪዲዮ ልሰራ ያለችበት አላቅ። እንዳሰሪ ቪዲዮ እንዳሰሪ ያለችኝ። ቢያንስ እዛ ጋር ያሉ ሰዎች መጥቶ ሌሊት እኮ ነው ከጓደኞቼ ጋር ግሩፕ ከፈትኩኝ። ከዛ በኋላ ጎግል ላይ፣ ፌስቡክ ላይ፣ በዋትስአፕ ላይ የኤምባሲ ቁጥር ፈለግን። የማአት ቁጥር አገኘን። እንዶ ፈጣሪ የስራቸውን ይስጣችሁ። የእውነት እንዶ አንዳንድ አረብ ሀገር ያላችሁ በተለይ ሳኡዲ ያላችሁ ይሄንን ቪዲዮ የሚደርሳችሁ ከሆነ እንዶ ሰውን ባትፈሩ ፈጣሪን አትፈሩም? ይሄ ሁሉ ቁጥር አውጥተን ስንደውል አንድ የሚሰራ ቁጥር አጣን። አንድ የሚሰራ ቁጥር ምንድን ነው ስራችሁ? ሰው ችግር ውስጥ ከሆነ እማደርስ ከሆነ ስራችሁ በአግባቡ እማትሰሩ ከሆነ ምን ልታደርጉ ነው እዛ ጋር የተቀመጣችሁ? ደስ ፓስፖርት አሳድሳችሁ ለማምጣት ልጅ የወለዱ ሴቶች ብቻ አገር ለመላክ በቃ ስራችሁ ይሄ ነው? ሐስቢያላህ። ለማንኛውም መልሰን ደወልን። ሰው አጣን። ኤምባሲም ያነሳልን ሰው አጣን። በመጨረሻ ብቻ ነው አንድ ሰው ያገኘ ነው። ከዛ በኋላ ደወልን። እሺ ከዛ መልሰን ስንደውል ልጅቷ ጋር ስልክ ዘግተን መልሰን ስንደውል ልጁ ተመልሶ መጥቶ ፓስፖርቴ፣ ጋማዬን፣ ምንም ሁሉም ነገር ሰጠኝ። ቲኬት ቆርጦልኝ ሂጂ ያሉኝ። ታክሲ ቲኬት የታክሲ ቆርጦላት። የት ነው የምትሄጁ? አላውቅም። ሪያድ ይሉኛል። አንዴ ጅዛን ትላለች፣ አንዴ ምን ትላለች። ግራ ገባን። ከዛ በኋላ እሺ አሁን አንቺ ያው ሌላ ሀገር ተኩሎልኝ ምናምን ሰዎች አሉ የባንጋሊ ምናምን እንዳይደፍሯትም ደግሞ ስጋት ያዝን። ጓደኞቼ ግሩፕ ላይ ያሉ፣ እኔ ያለውኝ። ደቂቃው እየሄደ ነው። ሂጂና ሱቅ ፈልገሽ ሰው ያለበት። እሺ እንደዚህ መኪና ሲያልፍ ሰው አቁሚና አቀቢን እንድናወራቸው። አይሆንም እኔ አይሆንም ትላለች። እሺ በቃ ሂጂ ሱቅ ቦታ ሂጂና የሆነ ሰው አገናኛናት። አንድ ባንጋሊ ይሁን በክስታን ይሁን አላውቅም፣ አገኘ ነው። እባክህን ያዛት፣ እኛ ኢትዮጵያዊ ነን። የት ነው ያለችው ስንለው ቦታው አላውቀውም በአረብኛ ከመካ አልፎ ነው ምናምን ይለኛል። እሺ በቃ ወደ ጅዳ እንድትመጣ ታክሲ አስይዛት፣ እኛ ጋር ነው ያናት። አልመጣም እናንተ ጋር አለች። እናንተ ጋር አልመጣም። እሺ ወደ እኛ ጋር ከመጣሽ እኮ ቢሮ እንወስድሻለን። ኤምባሲም አልፈልግም። ምንድን ነው የምትፈልጊው? ፖሊስ ጣቢያ። ከዛ ለባንጋሊው እባክህን ፖሊስ ደውላል ነው መጡ ፖሊሶቹ ይዘዋት ሄዱ። ደወልኩኝ። የት ነሽ? ፖሊሶች የወሰዱኝ ነው። በቃ ስልኩን ዘጋሁት። ጠዋት 5 ጊዜ ደወለች። እስካሁን ስደውል አታነሳም። ከጠዋት ጀምሮ አታነሳም ስልክ። ምን ላድርግ? ጨንቆኛል። እኔ የሆነ ነገር ሆና ይሁን እስቲ ምን ላድርግ? ቁጥሯን እዚህ ጋር አስቀምጪ ካላችሁ አስቀምጠዋለሁ።